ሰላም እንዴት ናችሁ? ይህ ቡራ ክሬተር የዩቲዩብ ቻናል ነው። በብዙዎቻችሁ ጥያቄ መሰረት የካፕከት ቪዲዮ ኤዲቲንግ ቱቶሪያሎችን ከዛሬ በኋላ በተከታታይ የምለቅላችሁ ይሆናል። ከእናንተ የሚጠበቀው ቪዲዮ ላይክ አድርጋችሁ እስከ መጨረሻው ማየትና በተደጋጋሚ ፕራክቲስ ማድረግ ነው የሚጠበቅባችሁ። በዛሬው ፓርት ዋን ቪዲዮችን ስለ ቪዲዮ ኤዲቲንግ ኢንትሮዳክሽን ካየን በኋላ ወደ ካፕከት ገብተን ቤዚክ ተርሞችን በማየት እንጀምራለን። በመጀመሪያ ቪዲዮ ማለት ምን ማለት ነው የሚለውን ቪዲዮ ማለት ተንቀሳቃሽ ምስል ማለት ነው። በአንድ ሰከንድ ውስጥ በርካታ ፍሬሞችን ወይም በርካታ ፎቶዎችን በፍጥነት እንዲንቀሳቀሱ በማለት ተንቀሳቃሽ ምስል ወይም ቪዲዮ እንፈጥራለን ማለት ነው። እዚህ ጋር ፍሬም ሬት ዋናው ሚና ይጫወታል። ፍሬም ሬት ወይም ፍሬም ፐር ሰከንድ ሁለቱም ተመሳሳይ ስም ነው ያላቸው። 24 ፍሬም ፐር ሰከንድ፣ 30 ፍሬም ፐር ሰከንድ፣ 60 ፍሬም ፐር ሰከንድ፣ 120 ፍሬም ፐር ሰከንድ አለ ማለት ነው። ለሶሻል ሚዲያ የተለመደ ወይም ስታንዳርድ የሆነው 30 ፍሬም ፐር ሰከንድ ነው ማለት ነው። ሌላ 60 ፍሬም ፐር ሰከንድ አለ። ይሄ ለቪዲዮ ጌሞች እንደሆነ ስሎ ሞሽን መፍጠር ከፈለጋችሁ 60 ፍሬም ፐር ሰከንድን መጠቀም ትችላላችሁ። ከፍተኛ ጥራት ላላቸው መጠቀም ከፈለጋችሁ ደግሞ 120 ፍሬም ሬት ፐር ሰከንድ የምትጠቀሙ በጣም አሪፍ የሆነ ጥራት ያለው ቪዲዮ ማግኘት ትችላላችሁ። እሺ ቪዲዮ ካየን አሁን ደግሞ ቀጣይ ቪዲዮ ኤዲቲንግ ምን ማለት ነው የሚለውን እናያለን። የተለያዩ ቪዲዮ ሾቶች ይኖራሉ። እነሱን ሪአሬንጅ አድርጋችሁ ከት ታደርጉ ትችላላችሁ። ትራንስሌሽን ሊጨምሩ ትችላላችሁ። የሚቀነስ ነገር ጨምር። እነሱን አስተካክላችሁ ከጨረሳችሁ በኋላ ታሪክ መናገር የሚችል ጥራት ያለው ቪዲዮ መስራት ከቻላችሁ ይሄ ቪዲዮ ኤዲቲንግ ይባላል ማለት ነው። ቪዲዮ ኤዲት ስናደርግ ልንጠቀማቸው የሚገቡ 8 ስቴፖች አሉ። እነሱን ጀነራላይዝ ወይም ደግሞ ጠቅላላ አድርጌ ነው ማሳያችሁ። የመጀመሪያው ኢምፖርት ነው። ኢምፖርት ማለት ከተለያዩ ቦታ ሾት የተደረገው ቪዲዮ ሊሆን ይችላል። ስልካችን ውስጥ ወይም ደግሞ ኮምፒውተራችን ውስጥ ካስቀመጥን በኋላ እነሱን ሴሌክት አድርገን ወደ ውስጥ የምናስገባበት መንገድ ኢምፖርት ይባላል ማለት ነው። ሌላ ሁለተኛው ደግሞ ኦርጋናይዝ ነው። ይሄ ምንድነው? ኢምፖርት ያስገባናቸውን ቪዲዮዎችን ኦርጋናይዝ እናደርጋለን ማለት ነው። ይሄ ሁለተኛው ስቴፕ ነው ማለት ነው። ሌላ ሶስተኛው ስቴፕ ደግሞ ከት ኤንድ ትሪም ይባላል። ሁለቱም ተመሳሳይ አገልግሎት ነው ያላቸው። ይሄ ምንድነው? የማያስፈልግ ቦታ ላይ ወይም ደግሞ የሆነ ምናምን ያለ የምናወራቸው ቦታዎች ላይ እነሱን ከት ወይም ትሪም አድርገን እናወጣለን ማለት ነው። ከዛ ከሱ ቀጥሎ ምን አለ? ስኩዌንስ አለ። እነዛን ኤዲት ያደረግናቸው ወይም ደግሞ የቆረጥናቸው ስቶሪ ቴሊንግ በሆነ መንገድ እነሱን ስኩዌንሳቸውን እናስጠብቃለን ማለት ነው። ከዛ ቀጥሎ ምን አለ? ትራንዚሽን አለ። የሆነ በቆረጥበት ቦታ ላይ ለምሳሌ ከት ወይም ትሪም ያደረግንበት ቦታ ላይ እሱ ጋር አስገብተን ትራንዚሽን እናደርጋለን። ቪዲዮችን አሪፍ የሆነ ስሙዝ የሆነ ትራንዚሽን እና እንዲሁም ደግሞ ለሚያዩ ሰው ማራኪ የሆነ ወይም ደግሞ ሲታይ ደስ የሚል ነገር እንዲኖር ያደርገዋል ማለት ነው። ትራንዚሽን መጨመራችን። ከሱ ቀጥሎ ምን አለ ማለት ነው? ኦዲዮ ኤዲቲንግ አለ። ማይክ አለች። እሷን ኦዲዮን አስገብቼ ከቪዲዮ ጋር ሲንክ አድርጌ እኩል ቪዲዮውን ኤዲት እንደማደርገው ኦዲዮን አብሬ ኤዲት ያደርጋለሁ ማለት ነው። ከሱ ቀጥሎ ምን አለ? ቪዥዋል ኢፌክት አለ። ይህ ቪዲዮአችሁ የምትሰሩት ኤዲት የምታደርጉት እንዲያምርላችሁ ወይም ደግሞ ገራሚ ሉክ እንዲኖረው ቪዥዋል ኢፌክቶችን ትጨምራላችሁ። ላይክ ስሪዲ ኦብጀክቶችን ወይም ስሪዲ ኢሜጆችን ሊጨምሩ ትችላላችሁ። አሪፍ እይታ እንዲኖረው ቪዥዋል እንትኖችን ትጨምራላችሁ። አሳክላችሁ ጨርሳችሁ በኋላ መጨረሻ ላይ ኤክስፖርት አድርጋችሁ ትጨርሳላችሁ ማለት ነው። አሁን እነዚህ እንደ ሃይላይት እንደ መግቢያ ነው። እያንዳንዱን ውስጥ እየገባን ስለምናይ ምንም መጨነቅ የለባቸውም። ምንም የሚከብድ ነገር የለውም። እያንዳንዱ ነገር ውስጥ እየገባን እናያለን ማለት ነው። ቪዲዮ ኤዲት የምናደርግባቸው በጣም ብዙ ሶፍትዌሮች አሉ። የተለያዩ ሰው የተለያየ አመለካከት አለው። ለምሳሌ አንዳንድ አዶቤ ፕሪሚየም የሚጠቀም ሰው ካፕከት ሊንቅ ይችላል፣ ወይ ደግሞ ብቻ የተለያየ እንትን አለው እና ምንድነው አሁን ሁሉም የተለያየ አገልግሎት ወይም የተለያየ እንትን ቢኖራቸው ግን ሁሉም ተመሳሳይ ስቴፕ ነው። ፋይናል አውትፑታቸው ምንድነው? ቪዲዮ ኤዲት ማድረግ መቻል ነው። እና የትኛውም ሶፍትዌር ተጠቀማችሁ ዋናው ምንድነው የእናንተ ስኪል እና እናንተ ቪዥዋላይዝ አድርጋችሁ ያን ቪዲዮ ስቶሪ ቴሊንግ አድርጋችሁ ማራኪ ቪዲዮ የምትሰሩበት መንገድ ነው የሚወስነው እንጂ የትኛውም ሶፍትዌር ተጠቅማችሁ ኤዲት የምታደርጉበት ምንም ችግር የለውም። ካፕከት አለ፣ አዶቤ ፕሪሚየር አለ፣ ፋይናል ከት አለ፣ ዳቪንቺ ሪዞልቭ አለ እና በጣም ብዙ ሶፍትዌሮች አሉ ያልተጠቀሱ እዚህ ጋር ራሱና የትኛውንም ተጠቀሙ። እናንተ አውትፑቱ ያን ቪዲዮ ወይም ደግሞ በደንብ ኤዲት ማድረግ መቻል ነው ማለት ነው። ከላይ እንደነገርኳችሁ ከሌሎች ሶፍትዌሮች የተለየ ካፕከትን የመረጥኩበት ምክንያት የራሴ ምክንያት አለኝ። እነሱን አጠር አድርጌ እነግራችኋለሁ ማለት ነው። የመጀመሪያው ምንድን ነው? ሃይ ኤንድ ፒሲ አያስፈልጋቸውም። ላይክ አሁን ከአዶቤ አንጻር እያነጻጸርኩ ነው የምነግራችሁ። አዶቤ ላይ ሃይ ኤንድ ፒሲ ያስፈልጋቸዋል። ለምሳሌ ግራፊክስ ዴዲኬት ግራፊክስ ያስፈልጋቸዋል። ከ4 ጂቢ በላይ ያስፈልጋቸዋል። እንደገና ሪሰንት ጀነሬሽን ያስፈልጋቸዋል እና እነሱ ለማሟላት ደግሞ በጣም ኮስቲ ናቸው እና እነሱን ለማውጣት ትንሽ ካፕከት በጣም የተሻለ ሆኖ አግኝቼዋለሁ። ይሄ የመጀመሪያ ምክንያቴ ነው። ሁለተኛው ደግሞ አብዛኞቹ ፊቸሮች ፍሪ ናቸው፣ የተለቀቁ ናቸው እና አሁን አዶቤ ፕሪሚየም ታይዙ ብዙዎቻችን ክራክ የተደረገውን እየተጠቀምን ያለ ነው እና አብዛኛው ነገር ፍሪ መሆኑ ይሄኛው ሁለተኛው የመረጥኩበት ምክንያት ነው ማለት ነው። ሌላ ሶስተኛው ደግሞ በየቀኑ አፕዴት አለ። በቃ አፕዴት ኤቭሪዴ ነው። በየቀኑ አሁን ምሳሌ ሜሴጅ ኖቲፊኬሽን ኦን አድርጋችሁ ከሆነ በየቀኑ ውስጥ እነሱ ሌሊትም ጠዋትም እና ሜሴጅ ይገባላችኋል። ላይክ በጣም ብዙ አይነት እንትኖቹ አኒሜሽኖቹ፣ ቴክስቶቹ፣ ኦቨርሌዎቹ ሁሉም በየቀኑ አፕዴት አላቸው እና እሱ በየቀኑ አፕዴት መደረጉ ሌላ ሶስተኛ የተሻለ ሆኖ ያገኘሁበት መንገድ ነው ማለት ነው። ሌላ አራተኛው ደግሞ ምንድነው? በሁለት አይነት ማማራጭ ማግኘት ትችላላችሁ። ላይክ ሁሉም እንዳቅሙ ስልክ ያለው በስልኩ ኤዲት ማድረግ ይችላል። ፒሲ ካላችሁ ደግሞ ፒሲ ማግኘት ይችላል ማለት ነው። ካፕከት ፎር ፒሲ እና ፎር ሞባይል መኖሩ ከዛኛው የተሻለ አማራጭ ነው። አሁን ላይ አዶቤ ፕሪሚየር ለአይፎን ተጠቃሚዎች አምጧል፣ ግን ያን ያክል በፒሲ አስደሳች አይደለም እና ይሄኛው ካፕከት በጣም በብዙ ነገር ይበልጧል፣ በሁለት አይነት አማራጭ መኖሩ ማለት ነው። ሌላ አምስተኛው ደግሞ እና የመጨረሻው ምንድነው? ሲምፕሊሲቲ ነው። በጣም ቀላል ነው። ብዙ ፊቸሮቹ ምንም የተወሳሰበ ነገር የላቸውም። በጣም ቀላል ነው። ለአጠቃቀም ላይ ምቹ ነው እና
ብዙ ነገሮችን ለማድረግ በጣም አሪፍ ነው። እንደገና ደግሞ ስቶሬጅ ያን ያክል ብዙም ስቶሬጅ አይፈልግም። በእነዚህ ምክንያቶች ካፕከትን መርጠነዋል ማለት ነው። አብዛኞቻችሁ ስልክ ተጠቃሚ ስለሆናችሁ ፕሌይ ስቶር ላይ ገብታችሁ ወይም ደግሞ ስልካችሁ አይፎን ከሆነ አፕ ስቶር ላይ ገብታችሁ ካፕከት ብላችሁ ሰርች ታደርጋላችሁ። እሱን ዳውንሎድ ካደረጋችሁት በኋላ ወደ ውስጥ ገብተን እያንዳንዱ ፊቸር እናያለን ማለት ነው። አፕሊኬሽን አውርዳችሁ ከጨረሳችሁ በኋላ እንደምታዩት እንደዚህ አይነት ኢንተርፌስ ያመጣላችኋል። እናንተ አሁን ከዚህ በፊት ኤዲት ካላደረጋችሁበት እነዚህ ፕሮጀክት ያሳያችሁ ነው። ከዚህ በፊት ስለሰራሁበት እነዚህን ፕሮጀክቶች ያመጣላችኋል ማለት ነው። እዚህ ጋር ማምጣቱ ምንድነው ጥቅሙ? ለምሳሌ የሰራችሁ ያለ ወይ ስልካችሁ ቢዘጋ ወይ ደግሞ ድንገት የሆነ ብትወጡ እዚህ ጋር ያመጣላችኋል። ያላለቀም ቢሆን እንኳን ፕሮጀክት ይቀመጥላችኋል። ከዛ ነክታችሁ ገብታችሁ ድጋሚ ካቆማችሁበት ቀጥላችሁ መስራት ትችላላችሁ። እዚህ ጋር ሳትገቡ በፊት በጣም ብዙ ፊቸሮች አሉ። አውቶከት አለ፣ አውቶቡሽን አለ፣ እንደምታዩት እዚህ ጋር ፎቶ ኤዲተር አለ፣ ካሜራ አለ። እዚህ ጋር ኦል የሚለውን ገብታችሁ ደግሞ ሁሉንም ፊቸር ማግኘት ትችላላችሁ። ምሳሌ ሪሙቭ ባክግራውንድ የሚላላችሁ ከታች ፎቶ ኤዲተርም አለ እዚህ ጋር ማግኘት ትችላላችሁ። ግን እኛ ሁሉንም ውስጥ ገብተን ስለምናገኛቸው ዝም ብለን ኒው ፕሮጀክት ብለን ቪዲዮ አስገብተን ወደ ውስጥ እንግባ። መጀመሪያ ኒው ፕሮጀክት ትሉታላችሁ። ኒው ፕሮጀክት ካላችሁ በኋላ እንደዚህ ያመጣላችኋል። እናንተ እዚህ ጋር የእናንተ ፋይል ነው የሚያመጣላችሁ። እዚህ ጋር ምን አለላችሁ? ሪሰንት ላይብራሪ ምናምን አለ። ሪሰንት ማለት ቀደም መጀመሪያ የተጠቀምኳቸው ወይም ደግሞ መጀመሪያ የተቀመጣችሁ ፋይሎች ነው የምታገኙበት። እዚህ ጋር ቪዲዮ እና ፎቶ የሚል አለላችሁ። ፎቶ ከፈለጋችሁ እዚህ ጋር ፎቶ ጋር ታደርጉታላችሁ። ቪዲዮ ከፈለጋችሁ ደግሞ ቪዲዮ የሚለው ጋር ታደርጉታላችሁ ማለት ነው። ቪዲዮ ከመጣላችሁ በኋላ ምን እንደምታደርጉት ሰርክል አለች አይደል? እችን እየነካችሁ ወደ ውስጥ አስገባላችሁ ማለት ነው። ምሳሌ አንዱ ሴሌክት አድርጌዋለሁ። 2-3 ማስገባት ከፈለጋችሁ እንደዚህ ሴሌክት አድርጋችሁ ማስገባት ትችላላችሁ። ወይም ደግሞ ለየብቻም ሴሌክት ማድረግ ትችላላችሁ። እዚህ ጋር አድ ብላችሁ ታስገባላችሁ። እዚህ ጋር ኤችዲ ወይም ደግሞ ሃይ ኳሊቲ እንዲኖር ከፈለጋችሁ እችን ሴሌክት አድርጓታላችሁ። ግን ብዙም አስፈላጊ ስላልሆነ ምናልባት የቀረጻችሁት ኳሊቲ ከሆነ ምንም አያስፈልግም። ስለዚህ አድቱ ምናምን ብላችሁ አድቱ ምትለውን ነክታችሁ ወደ ውስጥ አስገቡታላችሁ። እንደምታዩት አሁን ሴሌክት ያደረግናቸው ቪዲዮ ሁሉም ገብተውልናል ማለት ነው። እዚህ ጋር ቼክ ማድረግ እንደዚህ ስክሮል አድርጋችሁ አሁን ሁለተኛው ቪዲዮ ገብቷል። እንደዚህ አድርጋችሁ ማስተካከል ትችላላችሁ። እዚህ ጋር እነዚህን አስገብታችሁ ከጨረሳችሁ በኋላ አሁን ምንድን ነው ማሳያችሁ? እዚህ ጋር ቤዚክ ኤዲቲንግ ቱሎችን ነው ማሳያችሁ ማለት ነው። ቤዚክ ቱሎች አሉ አይደል? እቺ ወደታች እንደዚህ ሆሪዞንታል ባራ ወይም ደግሞ ታይም ላይ ነው የምታሳያችሁ፣ ቪዲዮውን ያላችሁበትን ቦታ የምታሳያችሁ። ምሳሌ አሁን እቺ እንደዚህ አድርጋችሁ ያለበት ቦታ ላይ ስታቆሙት ቪዲዮ ከላይ ማጫወቻ ቦታ ላይ ያመጣላችኋል፣ ወይም ስፔሳችሁ ላይ ወርክ ስፔሳችሁ ላይ ያመጣላችኋል ማለት ነው። እችን 4 ማዕዘን ነገር ያለችውን ስትነኳት ምንድነው ቪዲዮአችሁን ሙሉ ለሙሉ ያሳያችኋል። የምትሰሩትን ሙሉ ለሙሉ ማየት ከፈለጋችሁ በዚህ መንገድ መስራት ትችላላችሁ ማለት ነው። እዚህ ጋር ትታያችኋለች አይደል? የጎነ 3 የሆነች እንደዚህ አቅጣጫዋን ይዞሮች ምናምን፣ እሷን ስትነኳት ምንድነው ፕሌይ የምትሉበት በተናት ማለት ነው። ስትነኳት ፕሌይ ታደርጓታላችሁ። እንዲህ ስትነኩት ደግሞ ሆልድ ይሆናል ማለት ነው፣ ወይም ይቆምላችኋል። ከሱ ቀጥሎ ደግሞ ምን አለ እዚህ ጋር ወደ ግራና ወደ ቀኝ የዞር ቀስት ምልክቶች አሉ። እነዚህ አንዱና ሪዱ ነው ማለት ነው። ምሳሌ የተሳስታችሁ ነክታችሁ ከሆነ አንዱ ስትሉት ወደ ላይ ይመልስላችኋል። አሁን እንደገና የተሳስታችሁ ከሆነ ሪዱ ስትሉት ደግሞ በተቃራኒው ይመልስላችኋል ማለት ነው። ሌላ እዚህ ጋር ደግሞ አሁን 2 ቪዲዮ አስገብታችሁ ሌላ 3ኛ መጨመር ከፈለጋችሁ እዚህ ጋር ፕላስ የምትል ምልክት አለች። እሱን አንዴ ስትነኳት እንድታስገቡ አማራጭ ያመጣላችኋል። ከዛ የምትፈልጉትን ቪዲዮ እንደቀድሞ እንዲህ ሴሌክት አድርጋችሁ አድ ታደርጉላታለች ማለት ነው። እኔ ግን ስላልፈለግኩኝ አንድ ወደ ኋላ መልሰዋለሁ። ሌላ ዋናው ነገር ምንድነው እቺ ሚዩት ክሊፕ የምትል ታያችኋለች አይደለ? ሚዩት ክሊፕ የምትላለች እና እናንተ ኦዲዮ ለብቻው ቀርጻችሁ ከሆነ ወይም እንደኔ ማይክ ተጠቅማችሁ እዚህ ጋር ቀርጻችሁት ከነበረ ወይም ደግሞ የቪዲዮውን ድምጽ ካልፈለጋችሁት ይሄን አንዴ ስትነኩት ቪዲዮ ያስገባችሁት ቪዲዮ ድምጹ ሙሉ ለሙሉ ይጠፋላችኋል ማለት ነው። አይረብሻችሁም። ለምሳሌ አሁን እኔ እዚህ እናንተን እያስተማርኩኝ ድምጹ መስማት ስለማልፈልግ እዚህ ጋር ሚዩት የምትለዋን ስነካት አንዴ ሚዩት ይሆንልኛል ማለት ነው። ሌላ እዚህ ጋር ከበር የምትላለች። ከበር ምንድነው? ቲክቶክ ቪዲዮ ፖስት አድርጋችሁ አይታችሁ ፖስት የተደረገ ቪዲዮ አይታችሁ ከሆነ ከላይ የሆነ ጽሁፍ አለው እንደ ተምኔል ማለት እንደ ዩቲዩብ ተምኔል አይነት እና እሱን ቲክቶክ ላይ የሚታየውን ከፊት እንዲታይ ከፈለጋችሁ እዚህ ጋር ከበር የምትለዋል ታደርጓታላችሁ። እሷን አንዴ ስትነኳት እንደዚህ አማራጭ ያመጣላችኋል። ከዛ ስክሮል አድርጋችሁ የሆነ እንደ ሁክ የምትጠቀሙት ሳውንድ ሰስፔንስ አድርጎ የሚይዝ ነገር ፈልጋችሁ አንድ ፎቶ ታደርጉታላችሁ። እዚህ ጋር የተመቻቸው ቦታ ላይ እዚህ ጋር ቢሆን አሁን አሪፍ ነው። ከዛ ስጨርሱ እዚህ ጋር ምን ታደርጓታላችሁ? ሴቭ ትሏታላችሁ ማለት ነው። ሴቭ ስትሏት ከዛ ምን ይውላችኋል ማለት ነው? ከበር ይውላችኋል። እዚህ ጋር ቴክስት መጨመር ትችላላችሁ። ምሳሌ የተመቻችሁን ቴክስት ለምሳሌ እዚህ ጋር እኔ ምን ልበለው? ሼሪኔ ልበለው። ኦኬ ሼሪኔ ማለት ነው። ስጨርሱም ትሉታላችሁ ኦኬ ትሉታላችሁ። ይሄን ቴክስቶች ምናምን ውስጥ ገብተን ስለምናይ ያስፈልገንም ኦኬ ትሉታላችሁ ማለት ነው። አሁን ስለዚህ ይችኛዋ ምን ትሆናለች ማለት ነው? ሴቭ ስትሏት ከበር ትሆንላችኋለች ማለት ነው። እናንተ አሁን ቲክቶክ ላይ ፖስት ካረጋችሁት መጀመሪያ የሚያይላችሁ ይህን ፎቶውን ወይም ደግሞ ከበር ያረጋችሁትን አይቶ ነው ወደ ውስጥ የሚገባ ማለት ነው። እና እንደ ተምኔል አይነት ነው። በጣም አሪፍ እንትን ነች። ምሳሌ የመጀመሪያው ቪዲዮ ሴሌክት ማድረግ ከፈለግኩኝ ምሳሌ የሆነ ነገር ስሰራ ቪዲዮን ሴሌክት አድርጌ የምሰራው እና አንድ ሴሌክት ታደርጉት እንደዚህ በነጭ የሆነ ክብ ነገር ያደርገዋል እና ሆሪዞንታል ነገር ይሰራዋል በነጭ። አሁን
ነጭ ከመጣላችሁ ቪዲዮ ሴሌክት አድርጓል ማለት ነው። ስለዚህ አሁን ቀጣይ የትኛውን ቱል ብትነኩት የምትሰሩት ይሄን ቪዲዮ ነው ማለት ነው። ሴሌክት የተደረገውን ቪዲዮ አሁን ባዶ ቦታ ስነከው ይሄ ነጩ ነገር ጠፋ። ስለዚህ ሴሌክት አልተደረገም ማለት ነው። ሴሌክት ሳደርገው ነው ሌሎች በተኖች የሚከፈቱልኝ እና ሴሌክት ስታደርጉት እነዚህ ስፕሊት ስፒድ ምናምን የሚሉት ነገር ይመጡላቸዋል ማለት ነው። መጀመሪያ ሊሰሩት ያሰባችሁትን ነገር ሴሌክት ማድረግ እንዳትረሱ። ከዛ ሴሌክት ካደረጋችሁ በኋላ አምሳሌ የሆነ ቦታ እንቁረጠው ብለን ካሰብን ምንድነው የምናደርገው? ስፕሊት ነው የምናደርገው። ስፕሊት ይታያቸዋል ሻርሌ እቺ ጋር ስፕሊት ነች ማለት ነው። ይችን ለመንካት የምትፈልጉት ቦታ ላይ እንደዚህ ታይም ላችሁን ታስቀምጣላችሁ። ለምሳሌ እኔ 0.4 ሰከንድ ላይ መቁረጥ ፈለግኩኝ። እዚህ ጋር ታይም ላይን ካስቀመጣችሁ በኋላ ስፕሊት ትሉታላችሁ ማለት ነው። ከዛ አሳልፌ ደግሞ 0.8 ሰከንድ ላይ መቁረጥ ፈለግኩኝ። እንደዚህ ታይም ላይን ካስቀመጣችሁ በኋላ ሴሌክት ታደርጉታላችሁ ማለት ነው። ሴሌክት አድርጋችሁ ከጨረሳችሁ በኋላ አሁን ሴሌክት የተደረገው የትኛው ነው? በቀኝ በኩል ያለው የመጨረሻው ፓርት ማለት ነው። እቺ በነጭ የተከበበችዋን ድሌት ማድረግ ከፈለግኩኝ አንዴ ሴሌክት እንደተደረገች ድሌት የምትለዋን ትጫናታላችሁ። አሁን ምን ሆነ ማለት ነው? ተደለተ ማለት ነው። መሀል ላይ ያለው መደለት ከፈለጋችሁ እንዲሁ እንትን ብላችሁ መደለት ትችላላችሁ። አሁን እዚህ ጋር የደለትኩት ምናልባት ተሳች ከደለትኩት እቺ ሪዱ አንዱ የምትሏት ታያችኋለች። አንዱ ስትሏት ቪዲዮ ይመለስላችኋል ማለት ነው። መሀል ላይ ያለው መደለት ከፈለጋችሁ ሴሌክት ታደረጉትና አሁንም ድጋሚ ትሉታላችሁ ድሊት ትሉታላችሁ። አሁን መሀል ላይ ያለው ፓርት ጠፋልን ማለት ነው። ስለማልፈልገው ያ አንዱ ለዋለሁ ቪዲዮ ስለምፈልገው የተደለተው መሀል ላይ ማለት ነው። እንደዚህ ያደርጋችሁ አንዱ ሪዱ የሚለውን በተን መጠቀም ትችላላችሁ። አሁንም ድጋሚ ሴሌክት ታደረጉትና ስፒድ የምትላለች ስፒድ የሚለውን አንዴ ከነካችሁት ምንድነው የሚያደርግላችሁ? ይሄ የቪዲዮችሁን ስፒድ የምትቆጣጠሩበት ቦታ ነው ማለት ነው። እዚህ ጋር ኖርማል፣ ከርቭ እና ቬሎሲቲ የሚላልላችሁ ኖርማል የሚለውን ነክታችሁ አንዴ ስትገቡ እዚህ ጋር ቁጥሮችን በመቀየር ብቻ ስፒዱን መቀነስ መጨመርም ትችላላችሁ። አሁን አጠቃላይ ዱሬሽኑ ይቺ ሴሌክት ያደረኳት ፓርት ስፕሊት ከተደረገች በፊት ያለችዋ ሴሌክት ስላደረኳት እችኛዋ ፓርት ዱሬሽኑ ወይም አጠቃላይ ቆይታዋ 4.4 ሰከንድ ናት ማለት ነው። አሁን እዚህ አንድ ኤክስ ላይ ነው፣ ምንም አይነት ስፒድ አልተጨመረም አልተቀነሰም። እቺ አረንጓዴ ምልክት ከታየቻችሁ አሁን እቺ ጋር ነው ያለው። ይችን ምን አረጋታለሁ? ለምሳሌ 5 ኤክስ ላይ ሳረገው ምን ሆነ ማለት ነው? 5 እጥፍ ስፒዱ ጨምሯል ማለት ነው። እና 4.4 ሰከንድ የነበረው ዱሬሽን ወደ 0.9 ሰከንድ ቀነሰ ማለት ነው። ስፒዱ ሲጨምር ዱሬሽኑ ይቀንሳል። በተቃራኒው አሁን ደግሞ ይሄን ወደ 0.1 ብትጨምሩት ብትቀንሱት ስፒዱ በጣም ቀነሰ። 4.4 ሰከንድ የነበረው ወደ 43 ሰከንድ ይሄዳል ማለት ነው። ዱሬሽን በጣም ይጨምራል። በጣም ስሙዝ ወይም ደግሞ በጣም ስሎ እየሆነ ይሄዳል ማለት ነው። ስፒዱን በኖርማሉ በዚህ መንገድ ማስተካከል ትችላላችሁ። ቪዲዮ እንደተመቻችሁ እርግጠኛ ነኝ። ስለ ቪዲዮ ሴቲንግ ማወቅ ከፈለጋችሁ ትክክለኛ ቦታ ነው ያላችሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ፓርት እንገናኛለን። ሰላም ሁኑልኝ።